ሜሪና ፍሬ ሲያወሩ አየኋቸው ባይና ጨጋ። ከዛ በኋላ ድሮ ሰበበን የሲሳይና አንብበው ከሆነ ሰላም ሲል አቤል የነ ትዕግስትን ጓደኞች ሰላም ምናምን ሲል መጨረሻ ላይ ማን ነው ሰላም የሚለው? ትዕግስትን። ለምን ያቺ መጨረሻዋ ትንሽ ሰከንድ ትቆያለች አይደል? ያቺን ለማግኘት ያን ስሜት አውቀዋለሁ። ሜሪ ቻው ልትለን ስትል እኔን መጀመሪያ ሰላም አለች። ከዛ ፍሬዘር ሰላም አለች። ያቺን ሰከንድ አወቅኳት። ስለዚህ መሄድ አለብኝ እኔ። ሄድኩ የሆነ ሰዓት ላይ እርግጠኛ ነኝ ልክ ብቻ የሆነ ነገር አውርተው በቃ እሺ እንደዋወላለን ሊሆን ይችላል ምናምን ቻው የሚባለው አሉባት። ለጉንጭ የሚነካኳት ነገር አለች አይደል? ያቺን ሰዓት አውቂያታለሁ፣ ገምታታል። አዎ ዞር እሷን ታይም ጠብቀ። እሺ ሸረፍ ተደራረጉ። እሱንም አይታል። ቀሱ ይሄ ነው። ከዛ ታክሲ ውስጥ ገብቻለሁ። ከኋላ ወደ ጣይቱ ሆቴል ነበር የምንሄደው። ሩብ ጉዳይ አልኩት አለኝ። ሩብ ጉዳይ አልነቃም። እሱም ከሩብ ጉዳዩ እዛው ውስጥ ኦኬ። ያኔ ግጥም ተወለደች። ሩብ ጉዳይ ነፍሴን ከነፍስሽ አጣምረሽ ዓለም ጥግ ላይ ያኖርሽው፣ ነፍሴን ከነፍስሽ አጣምረሽ ዓለም ጥግ ላይ ያኖርሽው ሩብ ጉዳይ ሳምሺ ልጅ ጥበቡን ከየት ተማርሽው? እውነት ከንፈርሽ እጅግ ልዩ ነው፣ የሚንት ጠረን ታድሏል። ሰሞኑን የሳምሽው ጉንጭ አየር ማስገባት ጀምሯል። በሩብሽ እንዲህ የሆነው የጉንጭ የከንፈር ጥጉ በሙሉ ቢሆን ኖሮማ ልቤና ነፍሴ ተማክረው እኔን ጥለውኝ ባረጉ። እውነት ልካንስ የመሳም ጥበብ እጅግ ተራቋል። በሚንት ጠረን አስታኩ በሩብ ጉዳይ ልብ ይሰልባል። እኔ የምልሽ የሚሄድበት ጎዳና ጠረኑ በሚንት ናኘው። ንፋሱንም ልክ እንደኔ ሩብ ጉዳይ ስበሽ ሆኖ እውነት የምጠጣው የእግዚአብሔር ውሃ ጣዕም መልኩ ተቀይሯል። ግድ የለሽም አትደብቂኝ ውሃውንም ስመሽዋል። ከሳሙስ ሳይቀር እንደዚህ ነው ለስለስ ሸረፍ አርጎ መዓዛ ጠረን ደባልቆ በከንፈር አብሾ ልኮ እንዲህ ነችና ሩብ ጉዳይ ወፈፍ አረገኝ እኮ እናልሽ። ከሳምሽኝ በኋላ ለሩብ ጉዳይ እጅ ሰጠው። ሰዓቱ ሙሉ ሆኖ እንኳን ሩብ ጉዳይ ነው እላለሁ። ከመስታወቱ ፊት ቆሜ ከውስጡ እኔን እያየው መተት አርጋብኝ ይሆን እያልኩ ጠይቃለሁ። ሩብ ጉዳይ ሳምሹ ጉንጬን እዳብሳለሁ፣ የዳበስኩትን እጄን ሩብ ጉዳይ ስመዋለሁ። ወይ ጣጣዬ ወይ መከራ፣ ግድ የለሽም ልለምንሽ፣ ግድ የለሽም ተለመኝኝ፣ አንድ ያጣላል ወዳጄ ሆይ ሩብ ጉዳይ ደግመሽ ሳም። ሁለቱም ይሄን ግጥም ከሰሙ በኋላ እሺ ሜሪ ምን አለች? አንተ ብትሳምን ልትጽፍ ነበር አለች።